ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዌልካም ባክ ብያለሁ። ከተወሰኑ ጊዜያት ወዲህ ማለት ነው ጠፍተን ነበር። ያው መጥፋት ስላለብህ አንዳንዴ ትጠፋለህ። መጥፋት አያስፈልግም። እኔ ለወንድሜት እናት አባት ጓደኞቼ ቢገስት የሆነ የኔ ምክር ሰዎች ሲቸግራቸው ሲወርቁ ስኬት ሲመጣ ጭምር የሆነ ነገር ለማድረግ ሲፈልጉ ውድቀታቸውን ለመታገስ ሲፈልጉ ሩጦ ሰው ለማማከር ይሄዳሉ። ሩጦ ሰው ለማማከር ማለት ነው። ሲቸገር አብሮ አልተቸገር የስኬት ተቋዳሽ አልነበረም፣ የጉዞ ተቋዳሽ አልነበረም። ነገር ግን የፒላሩ ተቋዳሽ ለማድረግ ሩጦ ሰዎችን ለማማከር ይሮጣል። ስለዚህ እኔ ምንድነው ምክሬ ለአንተ ለወንድም እህቴ እንዲሁም ለእናት አባቶቼ የኔ ምክር አደራ ምላችሁን ስኬትም ይምጣ ውድቀትም ይምጣ ፈተናም ይግጠማችሁ ማንንም አታማክሩ። ሰው ነው፣ ምንም ሊቀይርልህ አይችልም። ማንም ምንም ሊቀይር አይችልም። ማንም ያንተን ፈተና ሊፈተን አይችልም። ማንም ያንተ ስኬት ተቋዳሽ ሊሆን አይችልም። ስለዚህ ያንተን ጉዳይ መፍታት ያለብህ አንተ መጀመሪያ ማለት ነው። ያንተ ችግር መፍታት ያለብህ አንተ። ስለዚህ የኔ ትልቁ ምክር ፈተና ሲገጥማችሁ ስትቸገሩ ስኬትን ቢመጣ የስኬት ጫፍ ላይ እንኳን ብትደርሱ ሰው አታማክር ወንድሜ። ያንተን ጭንቅላት እኮ አልተጠቀምክም ነው። ስኬት ላይ እንኳን ደርሰ 0.05% ነው ገና ተጠቀምከው ሜንታሊቲ ጋይስ። ስለዚህ የኔ ጭንቅላት ስኬት ሲመጣ ማያግዝበት ምክንያት ምንድን ነው? የኔ ጭንቅላት እኔ ሲወርቅ ማያግዝበት ምክንያት ምንድን ነው? ችግር ሲገባ ቻሌንጅ ሲገባ ማንንም ማማከር የለብኝም። ራሴን ሩም ክሬት አድርገ ጸጥ ረጭ ባለ ስፍራ ሄጄ ራሴን ነው ማማከር ያለብኝ መጀመሪያ ማለት ነው። መጀመሪያ ማማከር ያለብኝ ራሴን ነው። ምክንያቱም የኔ ጭንቅላት እኮ አልተጠቀምኩም። ምንም ችግር ሲገባም እኮ የመጣበት መንገዱ ችግር ስለነበረ ነው እኔ ችግሩ ሲገባሁት። ፈተና ውስጥ ሲገባ ሲወርቅ እኔ ጭንቅላቴን የተጠቀምኩበት መንገድ ወይንም አፈታት ችግር ስለነበረ ነው የወደኩበት ወይንም ችግር ውስጥ ወይ ቻሌንጅ ተግዳሮት ውስጥ ፌስ ያደረኩት ማለት ነው። ስለዚህ ይህንን ቻሌንጅ ይህንን ተግዳሮት ይህንን ፈተና ማንም ሊያግዘኝ አይችልም ጋይስ ወንድሞቼ እህቴ አንቺን ማንም አያግዝም። የሚያግዝሽ ጭንቅላት ነው። የሚያግዝ ሜንታሊቲ ነው። ያንተ ሜንታል ያንተ ጭንቅላት ማንም ሰው በሌለበት ቁጭ ብላ አዋራው ራስን ጠይቅ። ለምን ቢሆን ነው እንደዚህ የወደኩት? ለምን ቢሆን ነው እንደዚህ ስኬት እየራቀ የመጣውበት መንገድ እንዴት ነው? የዋልኩበት ውሎ እንዴት ነበረ? ምንድነው አመጋገቤ ነው ችግር የነበረው? አኗኗሬ ነው ችግር የነበረው ብላ ራስን ልጠይቅ ይገባል። ከሰው ቀድመኝ ማለት ነው። ራስን ጠይቅ። ያንተ ጭንቅላት 1001 ጥያቄ ፈተናዎችን ተፈትኖ መልስ ይመልስ አይደል እንደዚህ ደረጃ ላይ ያደረሰ። ስለዚህ ያንተ ጭንቅላት አሁንም ነገም ይሄ በአይን የሚታይ ችግር መፍታት ይችላል። ስለዚህ ሩጤ ሰው ጋር አትሄድ። ማንም ያንተ ችግር አይፈታም። ፒላሩን ወስደ ኃላፊነት ወስደ ሪስፖንሲቢሊቲ ወስዶ መጀመሪያውን ያንተ ችግር የሚፈታው ያንተ ጭንቅላት። ቁጭ ብለህ ራስን ጠይቅ፣ መፍትሄ አምጣ። የመጣበት መንገድ ችግር ካለበት ቀይር፣ ቼንጅ አድርግ፣ ዳይሬክሽን ቀይርበት፣ ሀሳቡን ቀይርበት። እንደዚህ አድርጌ መጥቼ ነበር፣ እንደዚህ አድርጌ አከናውኜ ነበር፣ እዚህ ጋር ስለወደኩ ይሄ ሀሳብ ቀርቶብኝ በዚህ መንገድ መሄድ አለብኝ ብለህ ሪቴስት ማድረግ አለብኝ። ሪዱ ማድረግ አለብኝ። ፕላን ማድረግ አለብኝ። አክቲቪቲዎች መስራት አለብኝ። ያንዳንዱ የምታከናውነውን አክቲቪቲ መከታተል። ራስን ነው የምትከታተለው፣ ማንንም አይደለም። ያንተ ስራ እኮ ነው የሚሰራው። ስለዚህ እኔ ትልቁ ምክሬ ምንድነው? ሰዎች ሲቸገሩ ሩጦ ወደ ሰው ይሄዳሉ። አትሄዱ ነው ለማማከር። ስኬትም ሲመጣ የስኬት ተቋዳሽ ስኬት ሲመጣ ሰዎች ከቁጥጥር ውጪ የእኛን ጭንቅላት እናደርጋለን።
ስለዚህ ከቁጥጥር ውጪ የኛን ጭንቅላት ከምናደርግ ስኬትም ሲመጣ የኛን ስኬት እንዴት ባለ አግባብ መምራት እንደምንችል የኛ ስኬት ወደ ተሳሳተ ጉዞ እንዳትሄድ ትክክለኛ ጉዞ ላይ ፒላር ላይ ወጣ እንድትቀመጥ ሰልፍ አክቹዋል ሆና እንድትቀመጥ ሚንፈልግ ከሆነ አሁንም ነገም ስኬት መጥቶም ቢሆን የኛን ጭንቅላት መምራት ማስተማር ዴይ ቱ ዴይ ያስፈልጋል ይላሉ። ለአብነት ሶሞሩ የታሰሩ የስኬት ተቋራጮች ጓዶች ነበሩ። ውድ ጓደኞች ቲክቶክ ቤተሰቦች ነበሩ። ልክ እንደ አዶናይ መውሰድ ይችላል። ልክ ስኬት ሲመጣ እንዴት እንደመራበት እስር ቤት ገባ። ጆን ዳንኤል ማየት ይችላል። ስኬት መጣ እንዴት እንደመራበት ፕሌን ላይ ተያዘ፣ እንደዚሁም እስር ቤት ገባ ማለት ነው። ስለዚህ ስኬት ሲመጣ የመራንበት መንገድም ጭምር እኛን ችግር ውስጥ ሊያስገባ ይችላል። ስለዚህ የኔ ትልቁ ምክሬ ስኬት ሲመጣ ስትወርቅ ስትቸገር ማንንም አይደለም መጀመሪያ የራስን ጭንቅላት ጠይቅ። ሁል ጊዜ የፈተናችሁ መብት መሆን ያለበት የራስን ጭንቅላት ነው። ያንተ ሜንታሊቲ አልተጠቀምክም። አይ ካም ባክ ተመልሼ እመጣለሁ በተለያዩ ቪዲዮዎች። ደህና ሁኑ። ከወደዳችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ፎሎ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛ። ዕለተ ሰንበት ሰላም ያብዛላችሁ። ሀበ ናይስ ታይም ዊል ሚት ይላታል።